يا نفس إن لم تظفري لا تجزعي السلام عليكم السلام everyone دينا تشامان ناتشوي الحمد لله زارين بليلا فيديو متنال مالنو بليلا رياكشن فيديو so let's go ስሜ መሐመድ አበባው እባላለሁ። ያው ከስሜ እንደምትረዱት ከእስልምና ነው የመጣሁት። እንግዲህ በእስልምና ውስጥ ረጅም ዓመት አሳልፌያለሁ። ከተወለድኩባት ቀን ጀምሮ እስከ 26 ዓመቴ በእስልምና ውስጥ ነው ያሳለፍኩት። የተሳሳትኩ ለማስመሰል ይስቅ ሞከረ። ይሄ አስተምረዋለሁ እኔ ከፈለገ ማለት ነው። እቺ ዋው ናት፣ እቺ አሊፍ ነች፣ እቺ ኻ ነች፣ እቺ ሺን ነች። ይሄ ዋው ነው። ዋኽሸይና ነው የሚለው እሪኩ ምንድን ነው እንደዚህ የሚያጋግጣችሁ? እኔ እኮ የማይገባኝ ነገር ሰው ለምን ራሱን ችሎ ሃይማኖትን እንደማይሰብክ ነው። እኔ በጣም የሚገርመኝ ነገር ምንድነው እንደዚህ የሚያጋግጣችሁ ለመመሳሰል? አንደኛ ላይክ ቻይ እስልምናን ሜጀር ቋንቋ አረብኛ አድርጎ እንደዚህ ጉዳችሁን ለሚያወጣው አላህ እናመሰግናለን እንጂ ማለት ነው። እናንተ ለራሳችሁ የእምነት ተከታዮች ራሱ ምን አይነት ንቀት ቢኖራችሁ ነው ላይክ ነበርኩኝ እንደዚህ ሆኜ ምናምን በውሸት ማስተማር ምንድነው ፖይንቱ? ለማንኛውም ግን ፖይንት ለስኮር ለማንኛውም እስቲ ሌትስ ጎ ወኔው ቪዲዮ ሸወይኒ ነው የሚለው ወሸህ ሰሪ ይቀጣ ያው ዋ ናትቺ አሊፍ ስላለች ማለት ነው። ሸዊኒ አልተማርኩም እውነትም አልተማርኩም እኔ ልክ ተላላኪ ነው። that's true ይኸውላችሁ የሆነ ጊዜ ማለት ነው አይ ቲንክ ቲክቶክ ላይ የሆነ ጊዜ ተናግሬው ነበር መሰለኝና somewhere ቦታውን አልነግራችሁም ብቻ somewhere እንደዚህ መንገድ ላይ እየሄድኩኝ ያው ሰባኪነን ምናምን የሚሉ ሰዎች አስቆሙኝና ከዛ በኋላ ላይክ እንትን ሰበካ ምናምን ጀመሩና እኔ I was not in the mood ከዛ በኋላ ያንቀ በቃ ዝም ብዬ ትንሽ ተመላለስኳቸው ምናምንና ከዛ አንዱ ምን ይለኛል እንዴ እኮ ኢማም ነበርኩኝ ምናምን ነገር አለ ምናምን ኢማም ነበርኩኝ ሰላት ዙር ሰላት አልዓስር ምናምን አሰግድ ነበር አሁን ጌታ ተገልጦልኝ ነው ምናምን ነገር አለ ከዛ I was like what ኢማም ነበርክ የምራው ምናምን እንደዚህ ሰላት ዙር ምናምን like ሰላት ዙር ሰላት አልዓስር አለኝ በስነ ስርዓት ማለት ነው ከዛ I was like በቃ አንቺማ ኢማም ከነበርሽ ብዙ መባኘው ነገር አለ እስቲ ጠይቅ ምናምን ነገር አልኩት ጠይቀኝ ምናምን አለኝ ከዛ ሰላት አለ ረሱል ስንት ረካ ነው ለዋለው 3 አላለም እኔ ቆይ ምንድነው የሚሻላችሁ ቆይ ማለት መጋጋት ፖይንትለስ ነው አንደኛ ላይክ አሁን ወክሸውን የሚለው ለማንበብ እንደዚህ ፍዳውን የበላ ሰውዬ 26 ዓመት ሙስሊም ነበርኩኝ ነው የሚለው ምናምናና እቺን አሁን እኔ I dare everybody ዝም ብለህ የአንድ 5 ዓመት ምናምን ፈልፈላ ትንሽ ቁርአን የጀመረ እና አንብብ ብትለው ጽድት አድርጎ ያነብልሃል ጀለስ ግን 26 ዓመት ሙስሊም ነበርኩኝ ብሎ ሲሰክስ ይሄንን እንኳን ማንበብ አይችልምና ለምንድን ነው ላይክ what's the point እንደዚህ ሳክስ ምንድነው ፖይንቱ? አንደኛ ላይክ ሙስሊሞች ከልጅነታችን ጀምሮ እንደዚህ በዲን ተርቢያ ስለምናድግ እኛ ላይ ስራ አይጠቅም። ሁለተኛ ግን ለእናንተም የእምነት ተከታዮች ግን ለክብራቸው አይመጥንም እንደዚህ በውሸት ማስተማር I don't think it's religious በውሸት ማስተማር። ለማንኛውም ነብያ ሸወይና ፍታ በቃ አንተ የተገለጠ ማስክ እኮ በቃ አንዴ ከተባነነ ነው ለአራዳ ከተባነነ ላጥም ከተባነነ ተባነነ ነው ሌላ ሙድ ይዘነው መጣው እንጂ አሁንም ተገግማለህ። ሌትስ ጎ ቱ ዘ ኔክስት ቪዲዮ 8 ዓመት ልጅ ሙስሊም የሆነች ዛሬ እየጾመች ነው እስከ ማታ ድረስ። እኔስ ልጅ በተደራራቢ ምሳቃ ምግብ ቋጥሬላት እልካታለሁ ትምህርት ቤት። ግን እኮ እኛም ጾም ላይ ነን። ልዩነታችንን አያችሁት? እነሱ ጥንካሬያቸው የሙስሊም እምነት ተከታዮች እየበዙ ነው፣ እኛ ደግሞ በቁጥራችን እየቀነሰ እያነሰን። አንድ ሙስሊም የሆነ ሰው ሲሰግድ ሱቅ ውስጥ ገብተህ የፈለከውን ዕቃ ብትወስድ ስልኩን አንስተህ ብትሮጥ የፈለከውን ብር አንስተህ ብትሄድ ተነስቶ አይታገልም። እሱ ከፈጣሪው ጋር ነው፣ በእምነቱ አይደራደርም። ለምን የፈለከውን ነገር አትወስድም? እሱ ደንታው አይደለም፣ ከአምላኩ ጋር ነው። እኛስ አንተስ የስግደት ጊዜ የተበጠሰ ሲሊፐር አድርገን ሄደን አንድ ሰግደን ሲሊፐራችንን እየዞርን እናያለን ሌባ እንዳይወስድብን። ግን ቤተክርስቲያን ውስጥ ነው ክላላይሶስ እየተባለ ስልክህን አንስተህ ከሴት ጋር የምትጀናጀን ከሴት ጋር የምታወራ በግሩፕ ሆኖ የተቀመጡትን ሴቶች ለመጀንጀን የምትመጣ ስንት ወጣት አለ አንገት ላይ ክር አድርገህ። ግን ዛሬም እፎይ ነኝ ትላለህ። እነሱ እየሰሩ ነው፣ እኛ ደግሞ እያወራን ነው። ሁሌ አንደኛንም ብቻ ብለን ማውራት ምን ያደርጋል? ለማይጠቅም ነገር ለምን እንወሻሻለን? ወሻሂደ ሻሂዱ ሚን አህሊሃ ለቁርአን ራሱ ከራሷ ቤተሰብ የሆነ መስካሪ መሰከረባት እንዳለ ያው ጀለስ
አው ፎይነኝ ምናምን የሚል ከባለጌ ጋር ለመመሳሰል የምታደርጉትን ጥረት ትታችሁ ያው ሃይማኖታችሁን ብትከተሉ ይሻላል የሚል መልእክት እያስተላለፈ ነውና በሙስሊሞች ላይ ደግሞ ያየው ነገር እየተናገረ ነው። ሐቅን የተናገረው ብራዘር እውነት ይውጣል እና ልክ ነው ያወራው። ለማንኛውም ግን ሙስሊሞች ያው ዲናችሁ ላይ ጠንክሩ። ያው የታወቀ ነው ሙስሊም ታውቃላችሁ፣ ሰላቱ ላይ ምኑ ላይ ምናምን በቃ ምንም ወደ ኋላ ወደፊት የለም። ለማንኛውም ግን ጀለስ ወሻሂደ ሻሂዱ ሚን አህሊሃ እንደተባለ ያው ከራሱ ቤተሰብ መስካሪ መስክሯል። ይመች። Let's go to the next video. wait ከባጃጅ ውስጥ ነው የወጣው? ቆይ እስቲ እንደገና እንጀምር። አይ የሚያደርገውን ነገር አጣናለኝ ወገቡን ሁሉ look at this guy ምናምን እያሉ ለአካባቢ ሰው this is so funny مسكين. اوكي اليوم في شيء اسمه هندسة إدارة الحشود البشرية. ይህ እንግዲህ የህዝብ የክራውድ ማኔጅመንት ኢንጂነሪንግ ነው እንግዲህ እያለ ያለውና ላይክ የአዲሱ ሐረም እንደምታውቁት በጣም በሰፊ ተሰርቷልና በትልቅ ተደርጎ ተሰርቷል። ላይክ 2025 ዘንድሮ በደንብ በቃ በግልጽ እየታይቷል ስፋቱ ማለት ነውና በጣም ትልቅ ፋሲሊቲ ተሰርቷል። ያ በጣም ብዙ ምእመን ነው የሚቀበለው ማለት አት ዘ ሴም ታይም። ስለዚህ ያንን ምእመን ደግሞ ማኔጅ ማድረግ አለብህ። ህዝቡ ቤት በኩል ልክ በቃ እንደ ትራፊክ ላይት ማኔጅ ማድረግ አለብህና እሱን የሚያሳይ ቪዲዮ ነው። علم هذا علم بحد ذاته يدرس 6 سنوات. طبعا بعض الدول تستخدم ልክ እንደ ትራፊክ ላይት ነው። ላይክ አንደኛው መስመር ይቆማል ከዛ አንደኛው ይሄዳል ማለት this is so satisfying to watch ለማየት በጣም satisfying ነው። اليوم أكبر فن لإدارة الحشود البشرية ممكن تشوفه في حياتك هو في الحرم. لوك مانجمنت طلع لك والحرم النبوي يهزب مانجمنت. شوف الفيديو سرعته عشان تفهم الفكرة وتفهم التكنيك، كيف ينفتح الحاجز البشري، كيف يتقفل، كيف يمشوا رجال الأمن قدام الضيوف. يا لك عنده يكفتال كذا عندኛው ቀጣይ ይሄዳል አንዱ ይከፈታል ላይክ ከኋላ ራሱ ባሶቹን ራሱ ያቸው ላይክ the way they flow እነሱ ራሱ በቃ مانجمنت طلع لي حزب مانجمنت. لا تحسب انه الرقم ده سهل وبسيط لإدارة الحشود. صعب انك تدير ناس ما تعرف تتكلم معاهم، ما تعرف لغتهم ولا مستواه العلمي ولا حالته الصحية. عشان كده هنا في إدارة للحشود بشكل احترافي تناسب كل الناس دول بدون أي مشكلة. ይሄ ቪዲዮ እንግዲህ ልክ እንዳልኳችሁ አዲሱ ሐረም ላይ ነውና በጣም ብዙ ምእመን እስከመጣ ድረስ ግዴታ ነው በቃ እንደዚህ ማኔጅ ማድረግ አለብህና ብዙ ምእመን ይመጣል ከየዓለሙ ነው የሚመጣው። ቋንቋ አትግባባ ምናምን ግን ያው በምልክት እየተግባባህም ቢሆን ማለት ነው በስነ ስርዓት አያቸዋል። ልክ እንደዚህ ክራውዱን ማኔጅ እያደረጉት ነው ያሉት። አላህ ይቀበላቸው ስራቸውን በጣም አሳምሮት ነው የሰሩት። ደግሞ ያው አላህ ይቀበላቸው እንዲየለፉት ያለው ልፋት አላህ ይቀበላቸው። this is so beautiful በጣም በሚያምር ሁኔታ ነው ክራውዱን ማኔጅ እያደረጉት። እኛ እኮ ታውቃለህ እዚህ ሀገር እኮ ለካ አይደለም እንደዚህ ግብዳ እንትን ቀርቶ አንድ መስጂድ ራሱ ጁማ ከሰገደ በኋላ ላጥ ነው በቃ ኤቭሪባዲ ምንም ክራውድ ማኔጅመንት የለ ምን የለ ምናምን መገፋፋት ምናምን ያው ኖርማል ሆኗልና this is so beautiful. Let's go to the next video. أعوذ بالله من الشيطان الرجيم. إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم. የጫካው ንጉስ ለዓለማቱ ንጉስ ቃል እንዴት እንዳጎበደደ ያያችሁ ነው አይደል? so the lion to the real king ነው ባው ያደረገውና የአላህ ቃል ሲሰማ አይታችሁ እንዴት ሪአክት እንዳደረገ መጀመሪያ ከነሙሉ ግሬሱ ደረቱን ነፍቶ ቁጭ ብሎ ነበረ። ልክ የአላህ ቃል ሲሰማ እንዴት ተዋዶ እንዳደረገ እንዴት አንገቱ እንደድፋ ምናምናን አይታችኋላ። so ያው to the real king የጫካው ንጉስ to the real king ለዓለማቱ ንጉስ ቃል እንዴት እንደሚያጎበድድ እንግዲህ እዚህ ላይ ማየት ትችላላችሁ ማለት ነው። so okay let's go to the next video.
وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون اذكروا الله العظيم يذكركم واشكروه يزد لكم ولذكر الله تعالى أكبر وأقم الصلاة እቺን የሚያቀቃታል I'm not going to explain it explain አላደርገውም ምን እንደሆነ የሚያቀቃዋል ሰው የሚያቁት ያቁታል የማያቁትን ኮንፊውዝ እናርጋቸው ስለዚህ ይሄንን ኤክስፕሌን አናረግም የሚያቀቃዋል ለምን እየሮጠ እንደሆነ don't be late comers ግን let's go to the next video وإذ قال موسى لقومه اذكروا نعمة الله عليكم إذ أنجاكم من آل فرعون يسومونكم سوء العذاب ويذبحون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم وإذ تأذن ربكم لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد وقال موسى إن تكفروا أنتم ومن في الأرض جميعا فإن الله لغني حميد ألم يأتكم نبأ الذين من قبلكم قوم نوح وعاد وثمود والذين من بعدهم لا يعلمهم إلا الله جاءتهم رسلهم بالبينات فردوا أيديهم في أفواههم وقالوا إنا كفرنا بما أرسلتم به وإنا لفي شك مما تدعوننا إليه مريب ما شاء الله ልጁ ወይ ለጽድት አድርጎ ነው የሚቀረውና ምን ደስ እንደሚልኝ ታውቃላችሁ እንደዚህ አይነት ልጆችን ሳይ ኢትዮጵያ ውስጥ እንደዚህ አይነት ቁራዎች መኖራቸው በፊት አይታወቅም ነበርና ላይክ ባይ ዘ ዌይ የኛ ሀገር ልጆች ራሱ ሲያድጉ እንደማን ነው መሆን ፈልጉ ሲባሉ ላይክ somewhere else ያለ አንድ እንትን ያው ሙስሊም ኡማ አንድ ላይክ እነዛም ሆነ እዚህም somewhere else ያለንም ሰው ኤግዛምፕል ቢያደርጉ ችግር የለብኝም ፐርሰናሊ ችግር የለውም ግን እኛም ሀገር ደግሞ እንደዚህ ለልጆቻችን ኤግዛምፕል መሆን የሚችሉ ቁራዎች እንዲወጡ መውጣታቸው በጣም ደስ ይለኛል ላይክ በፊት አልነበረም በጣም ሬር ነበር በፊት አሁንም ቢሆን ግን ላይክ እንደ አድቫይስ እንተነምለው ማለት ነው በየመስጂዱ በጣም ይገራርሙ ሐፊዞች በጣም ይገራርሙ ኢማሞች አሉና ግን በሚገባ ወይ ሶሻል ሚዲያ ላይ አልተሰራበትም እኔ ምድረው ከሪያ ነው ብላችሁ የምትፈሩት ይሁን ምን ይሁንና ሊገባኝ አልቻለም ግን it's a form of da'wa አንተ መስጂድ ውስጥ ጎበዝ ኢማም ካለ ጎበዝ ቃሪ ካለ ያንን ላይቭ ማስተላለፍ አለበት ተራህለ አንደኛ it's a way of showing የብዛትህን ማሳያ ነው አንደኛ ሁለተኛ ደግሞ it's a form of da'wa ለዳዕዋ ነው እያርክ ያለው ወይ ደግሞ ለሌሎቹም ለታናናሾቻችን ለልጆቹም ደግሞ ኤግዛምፕል የሚሆነው እኛ grown up ጎበዝ ኢማም መስጂድ ውስጥ ካለ everybody ልጆች በሙሉ ሐፊዝ መሆን ነው የሚፈልጉት ኢማም መሆን ነው የሚፈልጉት let's say 100 ልጆች ኢማም መሆን ፈለጉ ሁለቱ ለምን አይሳካላችሁ ሁለቱ ለምን ድሪሙን ትሩ አያመጡትም ሁለቱ ማለት ትልቅ ነው ለኡማው እንትን የሚሉት ነገርና ስለዚህ እነዚህ ልጆች እንደዚህ አይነት ቃሪዎች ኢንፍሉዌንሳቸው እንዲያድግ ሚዲያ ላይ በደንብ መሰራት አለበት ስለዚህ ተደብቀው መቅረት የለባቸውም እዚህ ላይ መሰራት አለበት ማለት ነው የዛሬው ቪዲዮ ይሄ ነው مع السلامه يا نفس إن لم تظفري لا تجزعي